አሐዱ አምላክ አቤቱ ጌታችን አምላካችን ንጉሳችን ሕይወታችን ብርሃናችን ተቀዳሚ ተከታይ የሌለ የባሕርይ ልጅ ኢየሱስ ክርስቶስ ሆይ ክብርና ምስጋና አምልኮትና ውዳሴ ለአንተ ለባሕርይ አባት ለአብ ለባሕርይ ሕይወት ለመንፈስ ቅዱስ እናቀርባለን። ንዕድ ክብርት የሆንሽ የአምላክ እናት ቅድስት ድንግል ጸጋሽ ረድኤትሽ በረከትሽ ከሁላችን ጋር ይሁን። ክቡር አባታችን መላከ ሰላም ዘውዱ የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር ሊቀ ኅሩያን ዳንኤል የቤተ ክርስቲያኗ ዋና ጸሐፊ፣ ክቡር መጋቤ ሃይማኖት መሰረት አያሌው የካ ክፍለ ከተማ ቤተ ክህነት የሰው ኃይል ኃላፊ፣ ክቡር ሊቀ ማእምራን ስነ ፀሐይ መለሰ፣ ክቡር ሊቀ ትጉሃን ወንደሰን፣ ክቡር አባታችን አባ ማርቆስ ሊቃውንተ ቤተ ክርስቲያን፣ ምእመናት ሁላችሁም አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ እንደምን አደራችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? ልዑል እግዚአብሔር ሁላችንንም በሕይወትና በሰላም ጠብቆ ለዚህ ታላቅ ዕለት አድርሶናልና የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እስቲ አመስግኑ ልዑል እግዚአብሔር። ወአስተርአዮ እግዚአብሔር ለአብርሃም በኀበ ዕፀ መምሬ ዘነብር ኀበ ኆኅተ ዓመት ቀትር ላይ 6 ሰዓት ላይ መምሬ በምትባል በአድባር ዛፍ ስር ተቀምጦ ሳለ በድንኳኑ ደጃፍ ሳለ እግዚአብሔር ለአብርሃም ተገለጠለት። ኦሪት ዘፍጥረት ምዕራፍ 18 ቁጥር 1። ለእግዚአብሔር ቸርነትና እንደ እግዚአብሔር ቅዱስ ፈቃድ ምጥን ላለች ደቂቃ የዕለቱን በዓል እንማራለን። የምስጢር ባለቤት እግዚአብሔር አምላካችን፣ እግዚአብሔር ንጉሳችን፣ እግዚአብሔር ሕይወታችን ምስጢሩን ጥበቡን እንዲገልጥልን ቅዱስ ፈቃድ ይሆንልን። በእውነት ዛሬ ታላቅ ኮከብ የሆነ የሃይማኖት አባት የሆነ አበብዙኃን የሆነ በእግዚአብሔር የታመነ የታላቁ አብርሃም በዓል ነው። በተለይ ደግሞ በአብርሃም ቤት ስሉስ ቅዱስ አብ ወልድ መንፈስ ቅዱስ መግባታቸው በስፋት የሚነገርበት ዕለት ነውና አስቀድሜ ጥቂት ስለ አብርሃም ቀጥሎ ስለ በዓሉ በመናገር እንደ እግዚአብሔር ቸርነት ትምህርቱን እንቋጫለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችንም ይግለጥልን። የታላቁ አብርሃም ታሪክ በ3 ታላላቅ መጻሕፍት ላይ ተጽፏል። አንደኛው በኦሪት ዘፍጥረት ላይ ነው። ሁለተኛው በመጽሐፈ ኩፋሌ ነው። ሶስተኛው ያሻር በሚባለው በነ ኢያሱ መጽሐፍ የተጠቀሰው መጽሐፍ ላይ በ3ቱ መጻሕፍት ላይ የታላቁ አብርሃም ታሪክ ተጽፏል። ዘፍጥረት ላይ ተጠቀሰው፣ ኩፋሌ ላይ አልተጠቀሰም። ኩፋሌ ላይ ያለው ደግሞ ያሻር ላይ የለም እና 3ቱ መጻሕፍት የአብርሃምን ታሪክ በምልአት አንዱ የጎደለውን አንዱ እየመላ ጽፏልና ጥቂት ስለ አብርሃም ከነዚህ ቅዱሳት መጻሕፍት ላይ የተጻፈውን በተወሰነ መልኩ ነግራቸዋለሁ። ታላቁ አብርሃም የታራ ልጅ ሲሆን በእውነት በተወለደ ጊዜ ታላቅ ራእይ ታየ ይላል። ይኸውም በዘመኑ በከለዳውያን የነበሩ ፈላስፎች ታራን ሊጠይቁት ሄደው ነበረ። እጅግ ደስ አላቸው። ታራ ወንድ ልጅ አገኘ ብለው በእውነት ከሱ ጋር ተጋብዘው ሲወጡ ቀና ብለው ሰማይን መመርመር ጀመሩ። በዘመኑ ሰማይን የመመርመር ሰማይን የማየት ፍልስፍና ነበረና አንድ ትልቅ የአጥቢያ ኮከብ ከሰማይ ሲወጣ ምሽት ላይ ይመለከታሉ። 4 ደማማቅ ከዋክብት ማለትም 4ቱ አበይት ከዋክብት ሊቃነ ከዋክብት በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ ነበሩ። ያ ታላቁ ኮከብ፣ ያ የአጥቢያው ኮከብ፣ ያ የምሽቱ ኮከብ ወጥቶ 4ቱን ከዋክብት ሲውጣቸው በውስጡ ሲያስገባቸው ይመለከታሉ። ይህንንም ሄደው በጊዜው ንጉሥ ለነበረው ለናምሩድ ይነግሩታል። ምንድነው ትርጓሜው ይላቸዋል። ዛሬ ታራ ልጅ ወለደ፣ ከሱ ቤት ስንወጣ ይህን ድንቅ ነገር በሰማይ ተመለከትን። ይሄ ኮከብ፣ ይሄ ወጣው ታላቅ ኮከብ 4ቱን ከዋክብት ይዋጣቸው ይሄ ሕፃን ይሆናል። ምናልባት በእውነት በ4ቱ ማዕዘን ስሙ የሚጠራ ልጅ ይሆናል ብለው ነገሩት። ያን ጊዜ ተበሳጨ። ይሄማ የኔም መንግስት መቆጣጠር የሚችል ልጅ ነው፣ ስለዚህ ግደሉት ብሎ ትልቅ አዋጅ ይናገራል። ታራንም ልጅህን አምጣ ይለዋል። ታራም ናምሩድ አብርሃምን ልጁን ሊገለው እንዳሰበ በተረዳ ጊዜ የሰራተኛይቱን ልጅ ሄዶ ይኸውና ልጅ ያለው
እዛው አስገድሎታል። አብርሃም በእግዚአብሔር ቸርነት እንደተረፈ የያሻር መጽሐፍ ያስረዳል። ከዚህ በኋላ አብርሃምን ጥቂት ጊዜ ካቆየ በኋላ እንደገና ወደሱ ይመልሰዋል። አብርሃም ተመራማሪ ነበረ። አብርሃም ስነ ፍጥረትን ያይ ነበረ። ማን ነው አምላኬ ብሎ በእውነት ያስብ ነበረ። ይልቁኑ ታራ ጣዖት ነበረው። በ12 ወራት ልክ 12 ጣዖታት ቤቱ አኑሮ መቅደስ ሰርቶላቸው ያመልካቸው ነበረ። አብርሃም ግን እነዚህ ከንቱ እንጨቶች እንዳልፈጠሩት እግዚአብሔር መንፈስ ቅዱስ በእውነት ልቡና ውስጥ ገብቶ ይነግረው ነበረ። ከዕለታት ባንዳቸው ማን የፈጠረኝ ብሎ ምርምር ጀመረ። መጀመሪያ ነፋስ ፈጥሮኝ ይሆን አለ። ነፋስ እንደምታውቁት ይነፍሳል፣ በእውነት ወዲያ ወዲህ ይሄዳል። ረቂቅ ሳሩን ምን ያደርገዋል? ያንቀሳቅሰዋል። ቅጠሩን ያረግፈዋል። ባህሩን ያነዋውጸዋል። ላምልከው ብሎ አሰበ። ነገር ግን ነፋስ በምን ይገደባል? ንገሩኝ እስቲ። በግንብ ይገደባል፣ በመሬት ይገደባል። አይ ነፋስ አልፈጠረኝም አለ። ውሃንም እንደው በእውነት ቢጠጡት ጥም የሚያበርድ ነው፣ ቢታጠቡበት የሚያነጻ ነው። አይ ውሃ ይሆናል አምላክ ያለ። ያን ጊዜ መጻሕፍት አልተጻፉም፣ አስተውሉ። ያን ጊዜ ግን ውሃን ላመልክ ብሎ ባሰበ ጊዜ ውሃ ደግሞ ሰዎች ጉድጓድ ወይም ቱቦ ሰርተው ወደ ፈለጉት ይወስዱታል። አይ ውሃ አልፈጠረኝም አለ። ብቻ ምድር ላይ ያለውን ነገር ሁሉ መርምሮ ወደ ሰማይ ቀና አለ። ከፍ ብለን ስንመለከት ምን ትታያለች? በአሁኑ ሰዓት እስቲ ንገሩ፣ ምን አለ? ሰማያት ይነግራ ስብሐተ እግዚአብሔር። ሰማያት እግዚአብሔርን ስራ ይናገራሉ፣ ጠፈርም የእጁን ስራ ያወራል ብሎ ዳዊት በመዝሙር 18 ላይ እንደተናገረ አይ ፀሐይን ማምለክ አለብኝ አለ። ፀሐይ በእውነት የረጠበውን ያደርቃል፣ የጨለመውን ያስለቅቃል፣ የተሰወረውን ምን ያደርጋል? ይገልጣል፣ የረጠበውን ያደርቃል። ፀሐይም አምላክ መሆን አለበት ብሎ ሲመረምር ፀሐይ በምን ይሸፈናል? በደመና ይሸፈናል፣ በደመና ይጋረዳል። ደግሞ ማታ ይመጣል፣ ጨረቃ ከዋክብት ይተካሉ። ስለዚህ ፀሐይ እንዳልፈጠረው ተረዳ። በኋላ ምን አለ? አምላከ ፀሐይ ተናበበኒ፣ የፀሐይ አምላክ አረ ተነጋገረኝ ባለው ጊዜ እግዚአብሔር ለአብርሃም ተገለጠለት። ደስ ይበላቸው። አብ ወልድ መንፈስ ቅዱስ። ከዛ በኋላ ቤቱ ገብቶ የአባቱን 12 ጣዖታት በሙሉ አረገፋቸው። ይህ ከማድረጉ አስቀድሞ ግን ለእናቱ ምን አላት ይላል መጽሐፈ ያሻር፣ ምግብ አቅርቢ እስቲ ለጣዖታቱ ላቅርብ፣ ይበሉ ይጠጡ እንደሆነ ልመልከታቸው አለ። እሷም ምግብ ሰርታ ሰጠችው። በጣዖታቱ ፊት አኖረ። ምንም የማይንቀሳቀሱ ዓይን እያላቸው ማያዩ፣ ጆሮ እያላቸው ማይሰሙ፣ እጅ እያላቸው ማይጨብጡ፣ እግር እያላቸው ማይሄዱ ከንቱ ናቸውና ምንም መልስ አልሰጡትም። ኧረ አጫውቱኝ ይላል፣ ምንም አያጫውቱትም። ከዛ በኋላ መጥረቢያ መጣና 12ቱን ጣዖታት ሙሉ አደቀቀ። ያን ጊዜ በእውነት ታራ በሰማ ጊዜ ተበሳጨ። ይህ ነገር ይላል በናምሩዝ ዘንድ ተሰማ፣ እነሱም ተበሳጨ። አማልክት አብርሃም በእውነት አብርሃም መሆኑን እንደውም አላወቁም። የታራ አገልጋይ መስሏቸዋል። ስላጠፋ በእሳት ውስጥ ይወርወር ተባለ። 3 ቀን በሙሉ እሳት እንዳነደዱበትና አብርሃም ግን በእግዚአብሔር ቸርነት ከእሳት ውስጥ ሆኖ እንደተጠበቀ እነዚህ ታላላቅ መጻሕፍት ያስረዳሉ። ይህ የሆነው በአብርሃም ዕድሜ 60 ዓመት ሲመላው ነው። ወዲያ እሳት አመጣና በኦሪት በመጽሐፈ ኩፋሌ ምዕራፍ 11 ላይ እንደምታነቡት የጣዖታቱን ቤት በሙሉ አቃጠለው፣ አነደደው። አቃጠለው፣ አነደደው። ደስ ይበላቸው። አብርሃም ታላቅ አባት ነው። ከዛ በኋላ ሥላሴ ምን አለው? ተገለጠለት። አብርሃም ከዘመዶች ከወገኖች ሁሉ ተለይተ ውጣ፣ እኔ ወደማሳይ ምድር ሂድ አለው። ወዲያው አብርሃም ከከለዳውያን ኦር ተነስቶ ወጣ። ካራን ላይ ደረሰ። አባቱ ታራ አረፈ። አብርሃም ግን በእግዚአብሔር ተጠርቷልና ወገኑን ዘመዱን ሁሉ ትቶ ወዴት ተጓዘ?